ትዕቢት ላይ መጥቶ ጥፋተኛ እንደሆንክ አይከስህም። ለዚህ ነው ብዙ አገልጋዮች ይገባኛል ብለው ነው የሚያስቡት። ልክ ነው። በምድር ላይ በደንብ ከብረ በደንብ የምድር አካሎች በሚሄዱበት አይነት መንገድ እግዚአብሔር መንፈስ እኔ ጋር ስላለ ይገባኛል ብለው በትዕቢት እንዲሆኑ ያደረጋቸው የሚከሳቸው የሚወቅሳቸው የለም። ራሱን የመውቀስ አያውቀውም ሲጀምር ተፈጥሮ ስለሆነ እሱ ራሱ። ዛሬ የልብን ትዕቢት የልብን ኩራት ከኔም ስሰብክ ለራሴም ነው ሁል ጊዜ ጌታን እምለምነው። ምክንያቱም የመጣንበት ስፍራ በጣም ከባድ ነው። በጣም የራሳችን አምላክ ነበርን። የመጣንበት ቦታ ሲነኩን ክብር ሲሪየስ ጉዳይ ነው። አርቶ ዓለም ላይ ሲሪየስ ጉዳይ ነው። ስለዚህ ሁል ጊዜ እግዚአብሔር እንዲያዋርደኝ ፈቅዳለሁ ፈልጋለሁ። መቼም ሰው ነኝና አንዳንዴ ያው ልል እችላለሁ፣ ግን ተመልሼ እና ለኔም ለእናንተም ነው የምሰብከው የትዕቢትን መንፈስ ዛሬ እንዲነቅልልን፣ የልብ ኩራት እንዲነቀል፣ በእግዚአብሔር ፊት ራሳችንን የማዋረድ አቅም እንድናገኝ። ሃሌሉያ ሃሌሉያ። ታስታውሳላችሁ አይደል? ጴጥሮስ ሲናገር የተለመደ ጥቅስ አለ አይደል? አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ እግዚአብሔር ይላል ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስለዚህ እያልኳችሁ ያለሁት ከጸሎት በፊት የሚቀድመው ራስን ማዋረድ ነው። ብዙ ይጮካል፣ ብዙ ይጸለያል፣ ግን በትዕቢት ተሆኖ የሚጸለይ ጸሎት በእግዚአብሔር ፊት ቦታ የለውም። ራሱ እግዚአብሔር እየተቃወመው ነው። ሰምታችሁኛል? ለምን ትዕቢተኞችን እግዚአብሔር ምን ይላቸዋል? ይቃወማል። ስለዚህ ከትዕቢት ጋር የሆነ ማንኛውም ነገር እግዚአብሔር ራሱ እየተቃወመው ነው። ስለዚህ እግዚአብሔር ይርዳን በዚህ አቅጣጫ ላይ። አረ አሜን። አብሶ ስንቆይ የሚፈጠሩ ነገሮች በእግዚአብሔር ቤት ስንለማመድ የቻለን ሲመስለን የበቃን ሲመስለን 16 ጥቅሶች ያወቅን ሲመስለን፣ አረ 16ማ ብዙ ነው ነው። ክብሩ ይገለጣል፣ ኃይሉ ይገለጣል፣ እሳቱ ይገለጣል። እኔ አስታውሳለሁ የዛሬ 10 ዓመት 9 ዓመት 8 ዓመት እንዴት እግዚአብሔር ከነ ጉድለታችን ከነ ድካማችን በኃይል ሲመጣ አይቼዋለሁ። ለምን ሲባል ሁሉም ለራሱ ያለው ቦታ ትንሽ ስለነበረ፣ እየቆየ ሲሄድ ግን እከሌ ከከሌ እንደሚሻል እከሌ ከከሌ ትናንት መጥቶ እንደዚህ ሆኖ ወደሚል ሲመጣ እግዚአብሔር የማይወደው ነገር ትዕቢት ነው ወገኖች፣ ትምክት ነው፣ የልብ ኩራት ነው። በውጭ የማይገለጥ በውስጥ ግን የሚታይ ለመዋረድ ዝግጁ ያልሆነ ማንነት ዛሬ እግዚአብሔር ይስበረው። ይሄን መንፈስ ከናንተ ላይ ከኔ ላይ ብቻ ከምድር ላይ ይስበረው። ያው ምድራችን ቤተክርስቲያን ከተፈወሰች ምድሪቷን ይፈውሳል እግዚአብሔር። ሃሌሉያ። እስኪ አሜን በሉኛ። ሕዝቤ ቢበድል እንዲህ ቢያደርግ ዝናብ ቢከለክል ኩብኩባ ቢልክ ራብ ቢልክ ራሱን አዋርዶ አያችሁ፣ ራሱን አዋርዶ ቢጸልይ ፊቴን ቢፈልግ ከሰማይ ምን እላለሁ? ሰማይ። ዛሬ ለአንድ ሰው መልእክት አለኝ። በትህቶች ላይ የሚፈስ እግዚአብሔር ጸጋ ዛሬ ይመጣል። በትህትና መንፈስ ዛሬ እግዚአብሔር ይነካቸዋል። በኢየሱስ ስም ይነካቸዋል። ሃሌሉያ። ስለዚህ ምን እያልክ ነው? በትዕቢት ሆኖ መጸለይ። ምን እያልክ ነው? በትዕቢት ሆኖ መስበክ፣ በትዕቢት ሆኖ የሆነ ነገር መምራት። ግን ሽፋኑ መንፈሳዊ በጣም የሚያማምሩ ቃላቶች፣ የሚያማምሩ ወርዶች እግዚአብሔርን አይማርኩትም። እነሱ እግዚአብሔር የሚማርከው የተሰበረ ልብ ነው አይደል ያለው? 65 ምዕራፍ ሙሉ ጮሆ 66ኛው ላይ እኮ ኢሳይያስ ዘጋው። ምን ብሎ? እግዚአብሔር ግን አለ ወደ ትሁቱ በቃሌ ወደሚንቀጠቀጠው ወደዛ ሰው እመለከታለሁ አለ ይላል። ከኔ ጋር ናችሁ? ስለዚህ ዛሬ እግዚአብሔር የሰይጣንን ይህንን ዘር ከቤተ ክርስቲያን ላይ ይንቀለው። ይኸውላችሁ አንዱ የስተት ትምህርት የሚያስቱ መናፍስቶች ከአጋንንት ትምህርት ጋር ደርበው የሚሰሩት ነገር ቢኖር የሰውን አይምሮ አዎ ልክ ነው የሚል መቀበል እንዲችል የመስራት ስራ ነው የሚሰሩት። ምን ማለት ነው? አገልጋይ ነኝና ጋርድ ይገባኛል፣ አገልጋይ ነኝና ክብር ይገባኛል፣ አገልጋይ ነኝና እንዲና እንዲያ። ጳውሎስ የጻፈው እጥፍ ክብር ይገባቸዋል የሚለውን አውድ ባልጠበቀ በኔጌቲቭ ለምን ሲባል ይገባኛል የሚል ትዕቢተኝነት፣ ትምክት፣ እበልጣለሁ ባይነት እግዚአብሔር ይሄን ይቃወመዋል። ወደዳችሁም ጠላችሁም እነዚህ ሰዎች እኔን ጨምሮ
እንዴት መጀመሪያ ጌታ የእግዚአብሔር ጸጋ ወደኛ መጣ? እንዴት ነበረ? ዝቅ ብለን አልነበር እንዴ? እኔን መረጥከኝ ብላችሁ አልነበር? እኔን አሰብከኝ፣ እኔን አዳንከኝ፣ ጭራሽ ለቤትህ እንዲና እንዲያ ብለን ጸጋ በኔ ላይ አስቀመጥክ፣ ዋይ ጉድ ብለን የነበርነው ትሁት ሰዎች በጊዜ ሂደት ከኋላ መጥቶ ነው እንዴ እሱ እንትን የሚለው ወደሚል መጣ። ብዙና እንዲና እንዲያ ያው ታውቁታላችሁ። ከተማውም ብዙ ስላይ አልቆይ፣ ግን የይገባኛል መንፈስ ዛሬ የተሰበረ ይሁን። እስቲ እግዚአብሔር ትዕቢተኞችን ይቃወማል በሉ። እስቲ ለትሁታን ጸጋን ይሰጣል በሉ። እስኪ አሜን። ጴጥሮስ 5:6 ላይ አንድ ቁጥር ወደ ዝቅ ስትሉ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። very important point። ቤተክርስቲያን በጣም በትዕቢት ተሞልታለች። አገልጋይ ላገልገረ በኢየሱስ ምሕረት አድርግልን አባት ሆይ። በእውነት አይሆንም። እግዚአብሔር ከማይችለው ነገር አንድ ነገር ራሱን መዋሸት ነው። እግዚአብሔር እውነትን ዋሽቶ መሄድ አይችልም። እኔና እናንተ ባለማየት ልናልፍ እንችላለን። እሱ አለማየት አይኖቹ በምድር ሁሉ ናቸው። ሁሉን ያያል፣ ልብን ይመረምራል፣ ያውቃል። የትዕቢትን መንፈስ በኢየሱስ ስም ይስበርልን። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ምን በሉ አዋርዱ። አጠገባችሁ ያለውን ሰው የትዕቢት ብቸኛ መፍትሄ ራስን ማዋረድ ነው በሉት። አሜን። እዛም ትዕቢተኛ ሆነን እዚህም ትዕቢተኛ ሆነን እንችላለን? አንችልም። እዚህ አንድ ብቻ ነው ያለው፣ ከፍ ያለ አንድ ብቻ። ስለዚህ እግዚአብሔር ራስን በማዋረድ ይባርካችሁ። ምን ያህል ሰው አሜን እንደሚለኝ ባላቅም እግዚአብሔር ይባርካችሁ። ሃሌሉያ አሜን ነው ወይ? ባይዘው ወይ ከትዕቢት ጋር ሁሉ ሰው ፊት ለፊት የሚጋፈጥባት ሚኒት አለች። ሁሉ እያንዳንዱ ሰው በልኩ የሆነ ሰው ሲያዋርደው፣ የሆነ ሰው የሆነ ነገር ሲለው በኤኒሚስ አለ ሁሉም። ያቺ በጣም ጥሩ ሞመንት ናት፣ ዝቅ ለማለት ራስን ለመፈተሽ። በስጋ እንዳልገለጥ አይባልም። የምን በስጋ መገለጥ? በመንፈስ ነው የምትገለጠው። አንዳንዴ ጎጭ